ቅዱስ ናኩተላብ አባቱ ገብረ ማርያም፣ እናቱ መርኬዛ፣ ባለቤቱ ንጽሕት፣ ልጁ በኃይለ መስቀል ይባላሉ። የንጉሥ እናትና አባቱ በሕፃንነቱ ስለሞቱበት ሥርዓተ መንግሥትና ሥርዓተ ቤተክርስቲያንን እያጠና በአጎቱ በንጉሥ ላሊበላ ቤተ መንግሥት አደገ። ገብረ ክርስቶስ የሚባል መምህርም ተቀጥሮለት እንደነበር ይነገራል። ቅዱስ ናኩተላብ በቅዱስ ላሊበላ ዘመነ መንግሥት አልገዛም ብሎ ያመፀ ጸረ ቅምስ የሚባል ሽፍታን ድል ማድረጉ ተመዝግቧል። ቅዱስ ናኩተላብ በ1197 ዓ.ም ስልጣኑን ካጎቱ ቅዱስ ላሊበላ ተረክቦ ነገሰ። ቅዱስ ናኩተላብ በመንፈሳዊ ተጋድሎ የታወቀ አብስቶ የጽድቅ ሥራ የሚሰራ መሪ ነበር። ቅዱስ ናኩተላብ ቅዱስ ላሊበላ ጀምሮ ያቋረጣትን የአሸተን ማርያምን ቤተክርስቲያን አንጾ ፈጽሟል። በዚሁ በአሸተን ተራራ ሌላም ቤተክርስቲያን አንጿል። እነዚህ ቤተክርስቲያናት ውስጥ ለውስጥ ይገናኛሉ። በዋሻ ውስጥ የታነጸውና በስሙ የሚጠራው የቅዱስ ናኩተላብ ቤተክርስቲያን ከቅዱስ ላሊበላ አብያተ ክርስቲያናት በ7 ኪሎ ሜትር ርቀት ላይ በስተደቡብ በኩል ይገኛል። ቅዱስ ናኩተላብ በሌሎች አካባቢዎች በርካታ ቤተክርስቲያናትን እንዳሳነጸ ይነገራል። ለምሳሌ አንጎት በቅሎ ማነቂያ አጠገብ ዋሌ ኢያሱ የሚባለውን የዋሻ ውስጥ ቤተክርስቲያን ያነጸው ቅዱስ ናኩተላብ እንደሆነ ይነገራል። በደብረ ሲን የቅድስት ድንግል ማርያም ቤተክርስቲያን፣ በደንሳ የቅዱስ እስጢፋኖስ ቤተክርስቲያንም ሰርቷን ይባላል። ንጉሥ ናኩተላብ በአመራሩ ጥንካሬ ለቤተክርስቲያን ባለው ቀናይነትና በጥልቅ መንፈሳዊ ሕይወቱ የተመሰከረለት ቢሆንም መንፈሳዊ አባት ወይም ጳጳስ ከግብጽ የማስመጣቱ ጉዳይ ግን አስቸጋሪ ሳይሆንበት አልቀረም። በንጉሥ ናኩተላብ ዘመነ መንግስት ግብጾች ጳጳስ ወደ ኢትዮጵያ ለመላክ ፈቃደኛ ሳይሆኑ በመቅረታቸው በትምህርት ሃይማኖትና በዶግማ ከሚመሳሰሉ እንደ ኢየሩሳሌምና አንጾኪያ ካሉ ጠንካራ የክርስቲያን አካባቢዎች ጳጳሳትን ለማምጣት ጥያቄ ማቅረቡን የዘገቡ የታሪክ ጸሐፍት አሉ። እንዲያውም በ1237 ዓ.ም አባ ቶማስ የተባለ ኢትዮጵያዊ የአንጾኪያ ሊቀ ጳጳሳት ከነበረው ከአባ አግናጢዮስ የጵጵስና ማዕረግ መቀበሉ ይነገራል። ንጉሥ ናኩተላብ 3 ዓመት ያጎቱ የቅዱስ ላሊበላ እንደራሴ ሆኖ 40 ዓመት በንጉስነት በዙፋን ተቀምጦ መንግስቱን ለንጉሱ ላሊበላ ልጅ ለይትባረክ አስረክቦ እንደተሰወረ በዜና ላሊበላና የራሱንም ታሪክ በያዘው ጽሑፍ ተገልጧል። ቅዱስ ናኩተላብ ልዩ ልዩ ትሩፋት የሰራና በአምልኮተ እግዚአብሔር ትጉ መንፈሳዊ ሰው ስለነበር ሳይሞት የተሰወረ መሆኑ ይታመናል። ይህንንም በማያያዝ በጠቅላላው የአካባቢው ሕዝብ ስውሩ ንጉሥ እያለ ይጠራዋል። ቅዱስ ናኩተላብ የተሰወረበትን ቀን ምክንያት በማድረግ በየዓመቱ ኅዳር 3 ቀን በስሙ በሚጠራው ቤተክርስቲያን ብዙ ሕዝብ በተሰበሰበበት በድምቀት ይከበራል።